ቪዲዮን እያየሁት ነበር። ባለፈው ስክሮል ሳደርገው አግኝቼው ከመሲ ጋር እየሳቅን ነበርና ምኑ ነው የሚከፈለው ወንድሜ? ብሩ የመጣሁበት ይከፈላል አይከፈልም? ዋ ምኖች ናቸው የላኩልን ሰዎቹ? ዘመድ ናቸው። ዘመድ ማለት ምንም አክስት ምናምን ነው ወይስ እንዴት ነው? አዎ እንደዛ። ስንት ሆነው ላኩልህ? እንዴ ስንት ሰው ሆነው ላኩልህ? ኧረ እኔ አላውቅም ስንት እንደሆኑ። ዝሮ ይከፈላል አይከፈልም? ዋል ነግርህ እኮ ነው። መጀመሪያ ጥያቄን መልስልኛ። ስንት ሰዎች ሆነው ላኩልህ? ስንት ብር ነው የላኩልህ? ይህንን ንገረኝና ከዛ እኔ አብራራልሃለሁ። ብሩን እንኳን አላውቅም። የከፈሉትም ማን እንደሆነ አላውቅም። ዝሮ አንድኛቱን ነው የማውቀው። በቃ ዝም በለው። ለምን ትከፍለዋለህ? ማን እንደሆነ ካላወቀው ማን እንደላከልህ ሳታውቀው እንዴት ትከፍላለህ? ዝሮ አይከፈልም። እዛ ሀገር አይከፈልም። ሳውዲ ደግሞ የምን ምሽዋር መክፈል ነው? አይከፈልም ወንድሜ። ማስተዛደ ሲጨነከር የሚያቆይ ተገላገ። አትጨነቅ። ዝም ብለህ አንተ ስራ ካገኘ አይከፈልም። በቃ ቤተሰብ ከላከ ላከ ነው። እንዳትጨነቅ። እንዳሳ እንዴ ዝም ብለህ አንተ አሁን ደህና ስራ ካገኘህ ምናምን ጥሩ ስራ ካገኘህ ማለት ነው። ቤተሰብ ከመጣ እንደዚህ የእነሱ እህት ወይም ወንድም ምናምን ከመጣ በቃ ብር እንዳው ሰው መጥቶብን ምናምን ካሉ ታግዛለህ። አንተም ልክ ለአንተ እንዳገዙ ገባህ? ከዛማ ያው በቃ እንደዛ ነው። ማናት እሷ? አሁን ዝም ብለን በቃ ብር የሚባል የብር ስም አለማንሳት ነው። ሐቢቢ እነሱ እኮ ይሄኔ እየሰሙ ነው። ባይዘው ወይ ግን ተው፣ ካላወቃቸው ችግር የለውም። ቲክቶክ ይጠቀማሉ እንጃ መስልካቸው አለ ዝሯል። ኧረ ዝም በላቸው። የትኛው ሳውዲ ደግሞ እኛ ምሽዋር ከፍለን እናውቃለን። ድሮ ጀምረን እንሄዳለን። ይልካል ዝም ብለህ በሁለት ዓመት ምናምን ትያዛለህ። በቃ ከዛ በኋላ መክፈል የለም ምናምን አፉ ብለናል ነው። ከዛ በኋላ አንተ ለዚህ አትጨነቅ። ዝም ብለህ ለስራ ማግኘቱ ነው መጨነቅ ያለብህ እንጂ ለጊዜው ከየት ነው የምከፍለው እያልክ መጨነቅ የለብህም። አንተ ጥሩ ስራ ካገኘህ በቃ በኋላ ያው የላከልህን ሰው ማን እንደሆነ ማጣራት አለብህ መጀመሪያ። እኔ አላቃቸውም ስላልክ ነው ይሄን እያልኩ ያለሁት። ባይዘወይ ተረዳህ አይደለ? ምናልባት አሁን አንተ ወደ ቤተሰቦች ስትደውል ቤተሰብ ደግሞ ዘመድ አፈላልገው ኧረ ልጃችን ድሮስለት ብለው ሊሆን ይችላል። እንደዛ ከተባለ ደግሞ ወላጆች ናቸው ገንዘቡ የሚጠየቁት ማለት ነው። አንተ ሰዎችን ላታውቃቸው ትችላለህ። ተረዳኸኝ? ስለዚህ አንተ ማን ነው የከፈለው፣ ስንት ነው የተከፈለው የሚለውን ነገር ትይዘውና ከዛ በኋላ ያው ዝሮ ዝሮ ወጪህን ማወቅ ጥሩ ነው። ለክፉም ለደጉ ወጪህን ማወቅ፣ ስንት እንደላኩልህ ማወቅ፣ ያው እየሰራ ማጠራቀም። አንድ ቀን ጓ ካሉ ለቤተሰቦችህ አይ ችግር የለውም አለ እኮ ምናምን ብላ አውጥተህ ትሰጣለህ። ገባህ? ጓ ካላሉ ግን ዝም ማለት ነው። ምን ችግር አለው? ገብቶሃል እያልኩ ያለሁት? አዎ እንደዛ ነው። የትኛዋ ናት የምትሉት? ገስት ላክ አበባ ወይስ ይጭ በሏት የሆነ ነገር እነዛ እንዴት አያታለሁ? እሙ እንትናን ነው እያላችሁ ያላችሁት? እሺ ወሎን የሚለው አውቃታለሁ። አይ እንደዛ አይደለም ስሟ፣ ለዛ ነው ወሎ ሲሉኝ እኮ ግራ ገባኝ እኔ ራሱ። ብርዬ ስሜን ልቀይር አንተና መሲ እንድታስታውሱኝ። እንዴት ነሽ? እንዴት ነህ? ደህና ነሽ? አልሐምዱሊላህ።